አንዳንዴ ከሰዎች መሃል ሆነሽ ድንገት ብቸኝነት ይሰማሻል። በዙሪያሽ ያለው ሁሉ ተሟልቶ ሳለ በውስጥሽ ግን የሆነ ትልቅ ባዶነት አለ። ይህ የሚሆነው ሕይወትሽ ስለጎደለ ሳይሆን ማንነትሽ ስለተሰረቀ ነው። ዓለም አንቺን ለመስራት ስትሞክር እውነተኛዋን አንቺን ደብቃሻለች። ዛሬ ያ እውነተኛው ማንነትሽ የምታስፈጅበት 5 ጥልቅ የሆኑ የፍልስፍና ሕጎችን ይዤልሽ ቀርቤያለሁ። ይህ ምክር አይደለም፣ ይህ የነፍስሽ ነጻነት አዋጅ ነው እንጂ። የመጀመሪያው ሕግ የማህበራዊ መስታወት ይሉታል። አሁን የምታያት ሴት ሰዎች እንዲታዩሽ የፈለጉሽ ነሽ። ፍልስፍና the looking glass self ይሉታል። ለምሳሌ አንድ ውድ አልማዝ ጭቃ ውስጥ ቢወድቅ ጭቃው አንተ እኮ ቆሻሻ ነህ ቢለው፣ አልማዝም ጭቃውን አምኖ ራሱን እንደ ቆሻሻ ካየ ውበቱ ይጠፋል። አንቺም እንደዛው ነሽ። ጥሩ አይደለሽም፣ አታምሪም፣ አትችይም የሚሉሽ ሰዎች የራሳቸው ጭቃ ነው የሚነግሩሽ። ዛሬ ይህንን ሕግ ተቀበይ። የሰዎችን ትችት የአንቺ ማንነት ሳይሆን የእነሱ አመለካከት ውጤት ነው። መስታወቱን ስበሪውና ወደ ውስጥሽ ተመልከች። ይሄ ነው የመጀመሪያው ሕግ። ሁለተኛው ሕግ ቅዱስ እምቢታ ይሉታል። ለሁሉም ሰው እሺ የምትይ ከሆነ ለአንቺ ማንነት ቦታ የለሽም ማለት ነው። ለምሳሌ አንቺ አንድ ቤት ውስጥ ሁሉንም ሴቶች በነጻ ብታስቀምጫቸው ቤቱ ያንቺ መሆኑን ቀርቶ የሴቶችን መጸዳጃ ነው የሚሆነው። ሕይወትሽም እንደዚህ ይሆናል። ለሰው ሁሉ ስትይ ራስሽን የምትሰዊ ከሆነ የገዛ ሕይወትሽ የገዛ ራስሽ ባዕድ ትሆኝበታለሽ። እምቢ ማለት ክፉ መሆን ሳይሆን ለራስሽ ማንነት እሺ ማለት ነው። ድንበር የሌለው ፍቅር ሳይሆን ባርነት ነው። ሶስተኛው ሕግ ደግሞ የውስጥ ግዛት ይሉታል። ማንም ሰው ያላንቺ ፈቃድ ሊያሳዝንሽ አይችልም። የስቶይዝም ፍልስፍና እንደሚነግረን ማለት ነው። ለምሳሌ የቤትሽ ቁልፍ ለማታውቂው ሰው ሰጥተሽ ቤቴን አታዝረክርግብኝ ብለሽ አትለምኝም። ታዲያ የደስታሽን ቁልፍ ለሰዎች ስሜት ለምን ትሰጫለሽ? አንድ ሰው ስላከበረሽ ክብርት አትሆኝም፣ ስላረከሰሽም አትረክሽም። አንቺ የራስሽ ስሜት ንግሥት ነሽ። ዓለም ውጭውን የምትረብሽ ባህር ናት። አንቺ ግን በውስጥሽ የማትናወጥ ጥልቅ ውቅያኖስ ሁኚ። አራተኛው ሕግ የቁስል አልኬሚስ ይባላል። ስቃይሽ የማንነትሽ መሸጋገሪያ ድልድይ ነው። ለምሳሌ አንድ የሸክላ አፈር ውብ የአበባ ማስቀመጫ ከመሆኑ በፊት በእሳት ይፈተናል፣ ያልፋል። እሳቱ ካልነካው ግን ጭቃ ነው የሚሆነው። ያሳለፍሻቸው መከራዎች፣ ክደቶች እና ስቃዮች ሊሰብሩሽ የመጡ ሳይሆኑ አላስፈላጊ ማንነትሽን አቃጥለው ወርቁን ማንነትሽ ሊያወጡ የመጡ እሳቶች ናቸው። ስቃይና መከራሽን መጥላት ሳይሆን መጠቀም ነው ያለብሽ። ጠንካራ ሴት ማለት ስቃይ ያላየች ሳትሆን ስቃይዋን ወደ ጥበብ የቀየረች ሴት ናት። የመጨረሻውና አምስተኛው ሕግ የማያቋርጥ ፍሰት ይባላል። አንቺ ተሰርተሽ የጨርሽ ውጤት ሳትሆኚ እየተሰራሽ ያለሽ ሂደት ነሽ። ትላንት የተሳሳሽው ስህተት፣ ትላንት የወደቅሽው ጉድጓድ ዛሬ አንቺን አይገልጹሽም። ወንዝ ሁሉ እንደሚፈስ አንቺም እየተሰራሽ ያለሽ አዲስ ነሽ። ራስሽን እኔ እንዲህ ነኝ ብለሽ በጠባብ ቃላት አትገድቢ። ለመለወጥ ፈቃደኛ ሆኚ። ትናንት የነበረችውን ሴት ዛሬ ለምትወልዳት ሴት መስዋዕት አድርጊያት። እነዚህ 5 ሕጎች የነጻነትሽ ቁልፍ ናቸው። እነዚህ ቁልፎች ይዘሽ ወደ ውስጥሽ ግቢና የታሰረውን ማንነትሽ አስፈችው። አንቺ ከምታስቢው በላይ ጥልቅ፣ ከምትገምቺው በላይ ውብ ነሽ። ቸር ሰንብቺ።